ሰላም ጤና ይስጥልን። በአውዲ ሚዲያ ወቅታዊና ታማኝ መረጃዎችን የምታገኙበት የዕለቱ ዘገባ ትንታኔያችን ተጀምሯል። ዛሬ የሀገራችንን ምስቅልቅል ፖለቲካና የዓለም መድረክ ያናወጡ አራት ታላላቅ አጀንዳዎችን ይዘንላችሁ ቀርበናል። የመጀመሪያውና ዋነኛው አጀንዳችን ከአይኤምኤፍ መበደር ከእናት መቀነት እንደመፍታት ነው የተባለው የዋህነት ተረት አብቅቶ በነዳጅ በሪል ስቴትና በኑሮ ላይ ሊጣል ስላለው አዲስ አስከፊ ቀረጥና የህዝቡ ሮሮ በጥልቀት እንመረምረዋለን። በሁለተኛ ጉዳያችን የሀገራዊ ምክክሩ አጀንዳ በወጣ ማግስት ኦሮሚያን ጠፍቶ ማየት የሚመኙ አሉ በማለት አቶ ሽመልስ አብዲሳ ያደረጉት አደገኛ ንግግርና በፖለቲካ ተንታኞች ዘንድ የተሰነዘረበትን ከባድ ትችት እናያለን። በሶስተኛ ደረጃ በእስራኤሉ መሪ ኔታንያሁና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል የተፈጠረው ከባድ አለመግባባትና የዋይት ሀውስ ስብሰባ መሰረዝ ሚስጥር፣ እንዲሁም በመጨረሻም ቻይና በምርጫችን ጣልቃ ገብታለች በሚል ዶናልድ ትራምፕ የሰጡት አስቸኳይ ትዕዛዝ። አውዲ ሚዲያ እነዚህን ጉዳዮች በጥልቀት ይተነትናቸዋል። ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ጋብዘናል። ወደ መጀመሪያውና እጅግ አንገብጋቢው የሀገራችን የኢኮኖሚ ጉዳይ እንለፍ። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅትም የዓለም አቀፍን ገንዘብ ድርጅት አይኤምኤፍ ብድር ቀላልነት ሲገልጹ ከአይኤምኤፍ መበደር ከእናት መቀነት እንደመፍታት ነው ማለታቸው ይታወሳል። ይሁን እንጂ ዛሬ ላይ ያ ቀላል የተባለው ብድር መቀነት መፍታት ሳይሆን የድሃውን ማህበረሰብ ወገን መስበሪያ እየሆነ መምጣቱ መሬት ላይ ያለው ሀቅ ያሳያል። የዓለም አቀፍ የገንዘብ ድርጅት አይኤምኤፍ ለኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለመስጠት የጣለው ቅድመ ሁኔታ አሁን ይፋ ሆኗል። ይህ ቅድመ ሁኔታ ደግሞ የሀገሪቱን የውስጥ ገቢ ከፍተኛ ሁኔታ ማሳደግ የሚጠይቅ በመሆኑ መንግስት በነዳጅ፣ በሪል ስቴት፣ በአልኮል፣ በትንባሆ እንዲሁም በኢንቨስትመንት ታክስ ነጻ መብቶች ላይ አዳዲስ ከባድ ቀረጦችን ሊጥል መሆኑ ታውቋል። ይህ ማለት ምን ማለት ነው? የነዳጅ ድጎማው ሙሉ በሙሉ ተነስቶ ዋጋው በገበያው እንዲወሰን ሲደረግ በትራንስፖርትና በምግብ ሸቀጣሸቀጦች ላይ የሚመጣው ተጨማሪ ዋጋ ጭማሪ ዝቅተኛውን ማህበረሰብ ክፉኛ ያደቀዋል። ለመሆኑ ለብድር ተብሎ በገንዘብ ህዝብ ላይ ታክስ መጫን መቼ ነው የሚያቆመው? ከቅርብ ጊዜ ወዲህ ቫት ማሻሻያዎችና የውጭ ምንዛሬ ተመን በነጻ ገበያ መለቀቁ ዜጎችን በገንዘብ ሀገራቸው መኖር እንዳይችሉ አድርጓቸዋል። መንግስት ከውጭ ለሚያገኘው የዶላር እርዳታና ብድር ሲል የድሃውን ዜጋ ኪስ ባዶ የሚያስቀር ፖሊሲ መከተሉ የታሪክ ህሊና ተጠያቂነትን ያስከትላል። የሽመልስ አብዲሳ አደገኛ ንግግርና የፖለቲካ ተንታኞች ትችት። ወደ ሁለተኛው ሀገራዊ ጉዳይ ስንሻገር የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማ ከተማ ባደረጉት ንግግር አዲስ የፖለቲካ ውዝግብ ቀስቅሰዋል። ርዕሰ መስተዳድሩ የኦሮሚያ ክልል ጠፍቶ ለማየት የሚሞኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ ሲሉ በኦሮምኛ ቋንቋ ተናግረዋል። ይህ ምኞት በፍጹም ሊሳካ እንደማይችልና ክልሉ ይበልጥ እየጠነከረ እንደሚሄድም አክሏል። ይሁን እንጂ ይህ የሽመልስ ንግግር በፖለቲካ ተንታኞችና በህዝቡ ዘንድ ከፍተኛ ትችት አስተናግዷል። ትችቱም የመነጨው ከሁለት ዋና ዋና ምክንያቶች ነው። አንደኛው አቶ ሽመልስ ይህንን ያሏቸውን አካላት ማንነት በስም ለይተው አለመጥቀሳቸው ሲሆን ይህ አሰራር ህዝብን በጥርጣሬ በስጋት ውስጥ ለማቆየት የሚደረግ ጭራቅ የፈጠረ የፖለቲካ ቁማር ነው ተብሏል። ሁለተኛውና ዋነኛው ትችት ይህ ንግግር የተደረገው የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤም በአጀንዳነት በቀረበበት ማግስት መሆኑ ነው። ሀገሪቱ በውይይትና በምክክር ችግሮቿን ለመፍታት እየጣረች ባለችበት ወቅት የክልል መሪው እንዲህ አይነት ስሜት ቀስቃሽና የብሔርን ፍርሃት የሚጭር ንግግር ማድረጋቸው መንግስት ለሀገራዊ ምክክሩ እውነተኛ ቁርጠኝነት እንደሌለውና የክልሎችን አወቃቀር አቅጣጫ ለማስቀየር የሚደረግ ስልታዊ አካሄድ መሆኑ ያሳያል። ህዝቡ የሚፈልገው ሰላም፣ እኩልነትና የኑሮ መረጋጋት እንጂ የባለስልጣናትን የብሔር መናቆር አይደለም። በትራምፕና ኔታንያሁ መካከል የተነሳው ፍንዳታ የኤፍ-35 ስምምነት ሚስጥር። ወደ ዓለም አቀፍ መድረክ ስንሻገር በእስራኤልና በአሜሪካ መሪዎች መካከል ታይቶ የማይታወቅ ከፍተኛ ወታደራዊና ፖለቲካዊ ፍጥጫ ተከስቷል። በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተፈጠረው ግጭት መነሻ አሜሪካ ዘመናዊ ኤፍ-35 ተዋጊ ጀቶችን ለቱርክ ለመሸጥ ወይም ሀገሪቱን በድጋሚ በጦር መሳሪያ ፕሮግራሙ
ውስጥ ለማካተት ያደረገችውን ስምምነት ኔታንያሁ በይፋ መቃወማቸውን ተከትሎ ነው። ኔታንያሁ በቅርቡ በሰጡት ቃለ መጠይቅ ቱርክ በፕሬዝዳንት ኤርዶጋን ስር አስተማማኝ አጋር አይደለችም፣ ይህ የጦር መሳሪያ ሽያጭ በመካከለኛው ምስራቅ ያለውን የእስራኤልን ወታደራዊ የበላይነት ያናጋል በማለት ዋሽንግተንን በይፋ ተችተዋል። ይህ የእስራኤል ይፋው ጣልቃ ገብነት በዋይት ሀውስ ውስጥ ከፍተኛ ቁጣ ቀስቅሷል። ፕሬዝዳንት ዶናልድ ትራምፕም ኔታንያሁ በአሜሪካ የጦር መሳሪያ ሽያጭ ውሳኔ ላይ ጣልቃ መግባት ምንም መብት የላትም በሚል ኩኛ ተቆጥተዋል። ይህንንም ውጥረት ለማርገብ በዋይት ሀውስ ውስጥ ኦቫል ኦፊስ ይደረጋል ተብሎ ታስቦ የነበረው አስቸኳይ ስብሰባ ሙሉ በሙሉ ተሰርዟል። ምንም እንኳን የእስራኤል መገናኛ ብዙሃን ስብሰባው ሊካሄድ እንደነበር ቢዘግቡም የዋይት ሀውስ ባለስልጣናት ግን ለኔታንያሁ የተያዘ ምንም አይነት ቀጠሮ እንዳልነበረ በመግለጽ ጉዳዩን አሳስበዋል። ይህ ክስተት በአሜሪካና በእስራኤል ስትራቴጂካዊ ግንኙነት ላይ ትልቅ ስንጥቅ ፈጥሯል። ቻይና በምርጫችን ጣልቃ ገብታለች። የዶናልድ ትራምፕ አዲስ ትዕዛዝ። በመጨረሻው አጀንዳችን ፕሬዝዳንት ዶናልድ ትራምፕ በትናንትናው ምሽት ለአሜሪካ ሕዝብ ባደረጉት ድንገተኛ ንግግር ቻይና በአሜሪካ ምርጫ ላይ ጣልቃ ገብታለች በሚል የቀረበውን ክስ በተመለከተ አዲስና ጥብቅ ምርመራ እንዲደረግ አዘዋል። ትራምፕ የስልጣናቸው አጋማሽ ምክር ቤት የላይኛውና የታችኛው ምክር ቤት ማሟያ ምርጫ ሊካሄድ የቀረው ጊዜ 2 ወራት ገደማ ብቻ ነው። በዚህም ወሳኝ ወቅት ትራምፕ ይህንን ክስ ይዘው ብቅ ማለታቸው በአንድ በኩል ከቻይና ጋር ያለውን የንግድና የፖለቲካ ጦርነት ይበልጥ ለማፋጠን ሲሆን፣ በሌላ በኩል ደግሞ በሀገር ውስጥ ያለውን ምርጫ ቅስቀሳ ወደ ውጭ ሀገር ስጋት በመቀየር የተመልካቾችን ቀልብ ለመሳብ የታለመ ስልት እንደሆነ የዓለም አቀፍ ፖለቲካ ተንታኞች ይናገራሉ። ምርመራው በቀጣይ ቀናት በአሜሪካና በቻይና ግንኙነት ላይ አዲስ ውጥረት መፍጠሩ የማይቀሬ ጉዳይ ነው። ውድ የአውዲ ሚዲያ ተከታታዮቻችን የዛሬው የዜና ትንታኔያችን ይህንን ይመስል ነበር። በብድር ስም በድሃው ሕዝብ ላይ የሚጫነው አዲሱ የታክስ ማሻሻያና የባለስልጣናቱ አወዛጋቢ ንግግሮች ሀገራችንን ወዴት ይመራታል? የእናንተን ውድ ሀሳብ ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ እውነተኛ መረጃዎችን ለብዙሃን እንዲደርሱ የበኩላችሁን እገዛ አድርጉ። ቻናላችንን ሰብስክራይብ ማድረግ እንዳይረሱ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ሁኑ።